ቆርጥመው አማራን በሉት። አጫሉን የገደለው ብልጽግና ነው። ጀዋርን እስር ቤት የከተተው ብልጽግና ነው። እያንዳንዱ ነገር የሚደረገው በብልጽግና ነው። እና መንግስት ባለበት ሀገር አሁንም መንግስት አለ እያላችሁ የአማራ ልጆች አብይ ላይ እየተለጠፋችሁ እዚህ መንግስት ያድነናል ብለ የተለጠፍክ የአማራ ልጅ በርታ በርታ፣ ጎ ጨፍር፣ ለውጥ አለ። ለውጥ እንዳይቀለበስ በርታ። ሬሳን ትለቅማለህ እየነገሩ ለመንግስት መከላከያ ሚኒስተር እየነገሩ ባካችሁ አትሂዱብን ይገሉናል። ልክ እንደሄዱ ተነጋግረው ሄደው ነው መከላከያ በሄደው ወዲያው መጣው ነው የገደሏቸው። ይገሉናል እያሏቸው መከላከያ እንደወጣ እነሱ መጡ። ተጠራርተው ይሄን ስራ እንደሰሩት በኦነግ ስም ነው የሚነገደው። የሚገለው ብልጽግና ነው። አጫሉን የገደለው ብልጽግና ነው። ጀዋርን እስር ቤት የከተተው ብልጽግና ነው። እያንዳንዱ ነገር የሚደረገው በብልጽግና ነው። በዚህ በኩል ህወሓት በደንብ አድርጋ አማራን የሚጠላ ማንነት ይዛ መጣለች። ይሄን ሁላ የሚደረገው ግን ያው የብልጽግናዎቹ አደይ በነደመቀ መኮንን አሉልን በደንብ አድርገው ካባ እየሾሙ ካባ እየሸለሙ የሚያኖር ማንነት ያላቸው እነደመቀ መኮንን አሉልን። ለዚህ ለሚገደሉት ሰዎች እንውጣ ቢባል አብይ ያስወጣል። ስለዚህ ገዳዩ ብልጽግና ነው ማለት ነው። ለተገደሉት ሰዎች ልውጣና ድምጽ ልሁን ሲል አብን አትወጣም ነው የተባለው። ቢሮ ውስጥ ነው ያገቷቸው። እዚህ መንግስት ያድነናል ብለ የተለጠፍክ የአማራ ልጅ በርታ በርታ፣ ጎ ጨፍር፣ ለውጥ አለ። ለውጥ እንዳይቀለበስ በርታ። ሬሳን ትለቅማለህ። አማራው እየተገደለ የህወሓትና የኦነግ ስራ ብቻ ነበር፣ መንግስት የለበትም፣ መንግስት ጣልቃ የለበትም። መንግስት እየነገረን መንግስት ሰብረናቸዋል፣ ባህር ዳር ድረስ ገብተን ቁማር በልተናቸዋል። መንግስት እየነገረን ህወሓትና ኦነግ ብቻ ናቸው ትሉናላችሁ። መንግስት እየነገረን ከኦሮሞ ውጪ አማራ ምንም አታመጣ እያለ ካባ እየሰጠ እያስገደለ ያለው ማን ነው? አማራው። አሁንም እነግርሃለሁ የአማራ ልጅ ይሄ ዘፈኑ ቢቆም ጥሩ ይመስለኛል። ኢትዮጵያ እንድትቀጥል የሚባለው ነገር ቢቆም ደስ ይለኛል። አማራው መጀመሪያ ራስን አድን። ስለ ኢትዮጵያ የሚጨነቅ ይጨነቅላት። አማራን የምታርድ ኢትዮጵያ ልላትም። ለምን አትዘቀዘቅም? ለምን ብትንትኑ አይወጣ? አማራን ቆርጥማ የምትበላ ኢትዮጵያን ዘቅዝቀው ውሰዳት። ልደቱ አያሌው ያስፈልገናል። የፈለገ ፖለቲካ ልዩነት ይኖራል። አማራ ስለሆነ ብቻ ፍርድ ቤቱ ወስኖለት የዋስ መብቱ ተጠብቆ ውጣ ተብሎ ልክ እንደ አስራት ወልደየስ የሚገደል ሰው ቢኖር ልደቱ አያሌው ነው። ከምላሴ ጸጉር ይነቀር። አሁን ካላስፈታን መቼም ህይወቱን አናገኘው። መንግስት እየነገርኩ ነው። ትክክለኛ ኢንፎርሜሽን ለማጭበርበር አብይ ምን አድርጎ መጣ? በአማርኛ ብቻ ጽፎ ላጣለ። ኦሮምኛ አልጽፍም፣ እንግሊዘኛም አይጽፍም። ምክንያቱም እሱ እንደሚያስጠይቀው ያውቃል። ስለዚህ ትግሉ መንግስትን ይመጣል፣ ኮምፕሊትሊ ይመጣል ነው። በአማራነትና በአማራነት ብቻ መኖር ነው የሚያስፈልገን። ኢትዮጵያ ይነገላናለች። ኢትዮጵያ አማራን የምታርድበት ሀገር ናት። አልፈልጋትም። አማራዊነትን እንቀጥላለን። አማራን የምትገድል ኢትዮጵያ ስላለች ነው አማራነትን የሚያስከብር አማራነትን እናመጣለን። ቃል ለምድር ለሰማይ እንዳትረሳ።